አሁን ወይንም ብዙዎች በሚያውቁት አጠራር ቴዲ አፍሮ ነው። ከቴዎድሮስ ጋር በአብዛኛው ስለ ሙዚቃ፣ ስለ ስራዎቹ፣ ስለ ግል ህይወቱና ስለ ዝና በአጠቃላይም ስለ ህይወት ተጫውተናል። በርካታ አድማጮቻችን እየደወላችሁ የቴዎድሮስን ቃለ መጠይቅ ሙሉን እንድናሰማችሁ ጠይቃችሁናል። እንደምትፈልጉት የቴዎድሮስን ቃለ መጠይቅ ከዜማዎቹ ጋር እያስማማን እንዲህ አቀርበንላችኋል። ለሁላችሁም መልካም የረፍት ቀን እንዲሆንላችሁ ከሸገር ኤፍኤም 102.1 ስቱዲዮ እንመኛለን። የተገናኘነው በ1997 ዓመተ ምህረት ምርጫ ከተካሄደ በኋላ ነበር። ያስተሰርያል የሚለውን አልበም ባቀረብክ በጥቂት ቀናት ውስጥ ያኔውን ውይይታችንን ላስተላልፈው አልቻልኩኝም። ከዚያ በኋላ ተመችቶን አልተገናኘንም እንጂ ብዙ ጊዜ በቀጠሮ ተለያይተናል። ዛሬ ስለተሳካ በጣም ደስ ብሎኛል። ቴዎድሮስ እግዚአብሔር ይመስገን። እንደምንድነው አንተ? ደህና ነህ ወይ? እግዚአብሔር ይመስገን ደህና ነኝ። እጄ ከምን አዲስ ሬዲዮ ጣቢያ ሰው ሲመጣ እንደ ደንቡ መቼም እንደ ሀገራችን ባህል አንዲት ቡጥሉ ያረቄ እንኳን ተይዞ ይመጣል አይደለ? እኔ ባዶ እጄን የመጣሁት ግን ጥሩ ልቤንና ጥሩ መንፈስ ይዤ መጥቻለሁ። የዛሬ 3 ዓመት ግድም ስንገናኝ የፖለቲካውም ሁኔታ ትኩሳቱም ከፍተኛ ነበር። ተመልሼ ስመለከተው ያንተም ስሜት እጅግ የበረታ መንፈሳዊነት ነበረበት። ቃለ መጠይቁ ተጀምሮ ያለቀው ስለ ፍቅርና ስለ መዋደድ ነበር። ጸሎትም ትልቅ ድርሻ ነበረው። ዛሬ አሁን እንዴት ነህ? የሚገርምሽ ነገር ሁሉ ጊዜም እንደዛ ነኝ። ነገር ግን የዛን ጊዜ ደግሞ በበለጠ እዛ አይነት መንፈስ አስፈላጊ ስለነበረ ነገሮችን በስጋ ብቻ የመተርጎምና የማየት ችግር ነው ሁሉ ጊዜም ወደ ተጠላለፈ ነገር የሚከተል ሰው ደግሞ ከስጋ በላይ አይምሮ የመንፈስ አሽከር ነው እንጂ ጭፍራ ነው እንጂ አለቃና ባለቤት አይደለም። ብዙ ጊዜ በዚህ አይምሮአችን ነው ሁሉን ነገር ለማከናወን የምንሄደው። ስለዚህ እኔ ሁሉ ጊዜም አይምሮን አሽከር አድርጌ መንፈሴን በማዳመጥ ከነፍሴ አንደበት ጋር ነው መወያየትን ማዘወትረው። ያ ሁሉ ጊዜም ቢሆን የዛን ቀን ደግሞ የበለጠ ያ ባህሪ ደምቆ ሊወጣ ይችላል። በዛ መንፈስ ይሆናል ያወራነው። አሁንም ስለ ፍቅርና ስለ መዋደድ ነው ሁሉ ጊዜም ይሄ ነው። ሁሉ ጊዜም ጥሩ ነገር ማሰብ፣ መዋደድ፣ መስማማትን የሚያህል ነገር ምንም ነገር የለም እና የዛን ጊዜ ደግሞ ይሄ ቃል መድመቅ ስለነበረበት ነው ዘፈንም የመጣው በቃለ ምልልስ ወቅትም ያ እንዲሆን የሆነበት ምክንያት። 3 ዓመት ረጅም ጊዜ ነው። ስራው ሙዚቃ ለሆነ ሰው ቆይተህ ይዘህ የመጣኸው ጊዜ ለኩሉን ነው። 2 አዳዲስ ስራዎች አላቸው ትላለህ አንተም ራስህ። ሌሎቹ ያው መድረክ ላይ ስታቀርባቸው የተቀረጹ ናቸው። አዲስ ዜማ የለበትም። ጊዜ ለኩሉ አበባዬ ሆይ 50 ተኩሶ እንትን ከማለት አንድ መተኮስ ይሻላል ልትለኝ ነው ቴዎድሮስ? እኔ እንኳን በዛ ጊዜ አዲስ አልበም የማውጣት ሐሳብ አልነበረኝ። አላማዬ የነበረው የተለያዩ ሀገር ተዘዋውሬ የሰራኋቸውን የስዕል ቪዲዮዎች እዚህም ላለ ሰው እንዲያየው ለማድረግ ሐሳብ ነበረኝ። ከዛ በተለየ ደግሞ እነዛን በስዕል የታዩ የሙዚቃ ቅጂዎች በካሴት ሀገር ይሄ የተለመደ ነገር ነው። ምክንያቱም የስቴጅ እና የመድረክ ስራ በራሱ ከነተለያየ ስሜቱ ከሰው ከተመልካቹ ድምጽ ጋር የሚሰጠው ስሜት ትልቅ ቦታ ይሰጠዋል በሰለጠኑት ዓለም። በዚህ አንፃር ይሄንን ኦዲዮና ያኛውን ደግሞ በቪሲዲ ወይም በዲቪዲ ሆኖ አንድ ላይ እንዲወጣ ነበር የኔ ሐሳብ። ነገር ግን እንዳጋጣሚ ሆኖ የምዕተ ዓመቱም ለውጥ በጣም ታላቅ ለውጥ ነው ለኔ። ትልቅ የምዕራፍ ለውጥ መሸጋገሪያ ጊዜ ነው። ለዚህም ነው ጊዜ ለኩሉ የሆነው እና ለዛ ጊዜ ዘፈን ለማዘጋጀት አቅጄ እንዲህ አይነት ዘፈን ለስራ የምልበት ጊዜ በጣም ጥቂት ነው። ብዙም ጊዜ በዚህ ሞክሬ ተሳክቶልኝ አያውቅም። ብዙም ጊዜ አልሞክርም። ይሄኛው ነገር አላቀደም ነው የምትለኝ? አዎ፣ ምክንያቱም ሙዚቃ በመለቀቅ ውስጥ ነው። የጥበብ ስራ ነፃ በመሆን ውስጥ ነው፣ በመለቀቅ ውስጥ ነው የሚመጣው እና ለሁላህለኝንም በሚሰራ ጊዜ በጊዜው በተፈጠረብኝ ስሜት ነው እናንተ ሬዲዮ ላይ ደውዬ ተናግሬ ነበር። በዛ ስሜት ውስጥ ነው ሳላቀው ነው የሰራሁት። እንደውም ሌላ ሰው ልሰጠው ነበር በዛ ጊዜ ዘፈኑ። ምክንያቱም ብዙ ዘፋኞችን በዛ ጊዜ ስለዛ ሁኔታ ዘፍነዋልና እንደው ሽሚያ የሚመስል ይሆን ወይ ምናምን አልኩና ለሰው ልሰጠው ነበር። ከዛ አንድ ወልዴ የሚባል ጓደኛዬ ነው ይሄን መስራት አለብህ መልእክቱ በዚህ ሁኔታ እንዲሆን አለኝ። ጓደኞቼን እሰማለሁ ብዙ ጊዜ፣ ሌላም ሰው እሰማለሁ። ከዛ ሰራው ሰው ነገር መስማት ጥሩ ነው። ከዛ ሆነ እንግዲህ እግዚአብሔር ፈቅዶ ያንን ያህል ተወዳጅነትም ሲያገኝ ከመወደድና ከዜማ ከሙዚቃ አቅሙ ደግሞ በላቀ
ያመለካከት እና ያሳሰብ ነገር ላይ አስምሮ ያለፈው ነገር በእኔ አቅም የሆነ አይደለም ብዬ ነው ማለት ይሄ ሁሉ በእግዚአብሔር ነው። ልክ እንደዚህ አይነት አጋጣሚዎች ናቸው ሌሎችም ከዛ ከየጊዜው ጋር እየሄዱ የሚሰሩ ዘፈኖች በቅድ የሆኑ ሳይሆኑ እንዲሁ በመውጣት ነው የሚወጡት። ለመጀመሪያ ጊዜ ግን ሚሊኒየሙ ላይ ሰው መንገድ ላይ በቃ በእንትን በሰማይ አንሲላው በቦማሊም ጊዜ እንደዛ አልክ እንደገና ለአሁኑ ሲለኝ ከባድ ጥያቄ ሆነብኝ። የሰው ስሜት ራሱ ያሳዝናል። እኔ ደግሞ እንዲህ ስል ጭራሽ ጠፍቶብኝ ነው ቁጭ ብዬ ገባሽ ስትጨነቅበት በኋላ ድንገት ነው በቃ እንደው እስቲ ዝም ብለን ሞክር ብዬ አማኑኤል ጋር ስቱዲዮ ገባው። አማኑኤል ለዚህ በፈለኩ ሰዓት ለመግባት ይመቸኛል እና ገባን ብለን እስቲ ሌላ ወሬ እናወራልኩት። ሌላ ወሬ አወራን ዝም ብለን እስቲ የሆነ እንደዚህ ሙዚቃ ያዝልኝ አልኩት። Old Amharic ግጥሙንም vibes. አልጻፍኩትም። ለኤላዊው ዘመን ያምላክ በረከቱ በኢትዮጵያ ትንሣኤ ዘመነ ሁለቱ ስትሰሙ መለከት ወደ ምስራቅ ተመልከቱ የሚለው ያልጻፍኩትን ግጥም ያልሰራሁትን ዜማ ዝም ብዬ ቀዳሁት። ያው ካሴቱ ላይ እንዳለ እንዲህ ተቀጣጥሎ አለቀ እና ጊዜ ለኩሉ እንደተባለ ሁሉ ዜማም የራሱ ጊዜና የራሱ ቀንና ሁኔታዎች አሉት። የነዛ ሁኔታዎች መገጣጠም ነው እንትን የሚለውና ይሄ ዘፈን መጣ። ይሄ ዘፈን ለምን እዚህ ውስጥ አይጨምርም በህገ ወጥ መንገድ እንዳይስፋፋ በሚል ታሰበ። ሙዚቃ ህይወቴ ደግሞ እንደዚህ ለአንድ ለዲጄ ኪን የሚባልች ነበር። ጥሩ ልጅ ነው፣ ጎበዝም ልጅ ነው። የመግቢያ ሙዚቃ ስራልኝ ብሎኝ ነበር እና እንዲሁ አበጋዝ ጋር ተገናኝተን ከዛሬ 1 አመት በፊት ከዛን ጊዜው ጀምሮ ማለት እንቆጥር ከዛሬ ጋር ስንቆጥረው 2 አመት 3 አመት ይሆናል እና ዲጄ ኪን ናይት ሴሽንስ የሚል የሆነ መግቢያ ሰራውለት። እነዛ ነገሮች ሙዚቃውን ስለወደድኩት ይሄን ነገር ዘፈን አድርጓለሁ ያስብ ነበር እና አንድ አጋጣሚ እስቲ አበጋዝ ጋር እንገናኛለን። ያው ገባው። ይገርምሻል ስለ አባቴ ግጥም ለመጻፍ ቁጭ ብዬ አስቤ አላቅም ወይም እንደዚህ በጣም ሚነኩኝ ነገሮች ላይና እንደ አጋጣሚ ቤተሰብ እንግዲህ ይሄ 40 ምናምን አለ አይደል የዛን ጊዜ የሚጻፉ ግጥሞች አሉ አዎ እንዴ እና ሚሉ እኔ እንደዛ ነገር ትንሽ ከበደኛል። አዎ የ40 ወረቀቶች እንደዛ ጊዜ ጻፍ ሲሉኝ እኔ እንደዚህ አልጽፍም ነው ያልኩት። ምክንያቱም ለአባት ሲመጣልኝ ነው አመጽፈው ስሜቴ ሲሆን የመፍጠርና ማተማቤት እኮ አሉ እንደዚህ የሚጽፉ ደግሞ እኮ አሪፍ ነው እኮ ከዛ ትመርጣለህ። አውና ሞድሽ የምትባል ደራሲ ጓደኛ ነበረች። እሷንም አመሰግናለሁ እሷን የጻፈችው እና ስለ አባቴም ልጻፍ ብዬ ከቤቴ አልወጣሁም። ስለ አባቴ የምጽፍበት ቀን ያ ስለሆነ ግን እዛው ስቱዲዮ ውስጥ ነው እሱም ያለቀ ያለበት ቀን የሚባል ነገር አለ። ያ ቀን ሆነና እንደዛ ነው ባሰብኩበት ቀን ባሰበው አዋለኝ እንዲህ የሚሉ ነገሮች አሉኛ ሀገር እንደዛ ነው። እንዳንተ አይነት ለባህልና ለስርዓት ለሚጨነቅ ሰው አበባ አየሁ ወይ የሚለው ሴት ወጣት ልጆች የሚዘፍኑ ዘፈን ነው። እንዴት አስገባኸው እሱ? እኔ እንዴት እንዳስገባሁትም አላቅም። አበባ አየሁ አለ ውስጤ አልኩትኝ። ልክ እንደዛው እንደተቀዳው በአላማ አይደለም። አበባ አየሁ ወይ አልኩኝ። ለምለም አሉ አብረን አለቀ። ስለዚህ ይሄ ነገር ሲመጣ በምክንያት ነው የመጣው። ነገሮችን ደግሞ ሁሌ በቀናነትና በፍጹም ጥሩ መንፈስ ከሰራናቸው ሁሉም ትርጉማቸው ጥሩና መልካም ይሆናል። ምንድነው መሰለህ በጣም ሁሉ ሰው በጥሩ መንፈስ በነበረበት ሰዓት የመጣ ዘፈን ነው። የብዙ ሰዎችን ስሜት የሚገልጽ ነው። እኔ ሰርግ ላይ ሁሉ ሰምቼዋለሁ አሁን ቅርብ ጊዜ። እንግዲህ አበባየሁና አበባዮሽ የመባሉ ስርዓት አበባየሁ ራሱ በስርዓቱ በሰርግ ቤት ማይገባ ነበር። እሱን አልተመለከ ውበትና ደስ የሚል ነገር ከሆነ በጥሩ መንፈስ ይሁን እንጂ ሁሉም ነገር መልካም ነው። እግዚአብሔር ሁሉም ነገር ተሰርቶ ሲጨርስ ሁሉም መልካም እንደሆነ አየ ይላል። መጠንንና ክፋትን ነው የሚከለክለው እና እዚህ ጋርም እንደውም አንድ ጊዜ የሆነ ሬዲዮ ላይ እንደዚህ አይነት መልስ ሰጥቼ ነበር። ምናልባት ከረዳሽ ልደግመው ይችላል። አጼ ምኒልክ በስርዓቱ ከሆነ አብዬ ምኒልክ ነው እንጂ እምዬ ምኒልክ መባል አልነበረባቸውም። እምዬ ምኒልክ ብለን የጠራናቸው ስለወደድናቸው ነው። እና እኛ በወደድነውና ባልነው መጠን ጥሩ ባሰብነው መጠን ነው አንድ ነገር ትርጓሜው መልካም የሚሆነው እንጂ ስሙንም አርገነው እኮ ጥሩ መንፈስ ከሌለ ስሙን ብቻ ተሸክሞ ይኖራል ያ ነገር። በዚሁ ሰሞን ቴዎድሮስ አንድ ጥያቄ ደግሞ ልጠይቅ። አጼ ዮሐንስ፣ አጼ ምኒልክ፣ አጼ ኃይለ ሥላሴ፣ ኮሎኔል መንግስቱ ኃይለ ማርያምና ያንተ ፎቶግራፍ ያለበት የቀን መቁጠሪያ ወጥቷል። የተጠቀሱት የሀገር መሪዎች ናቸው። አንተ በምን አግባብ እነዚህ መሃል ገባ? ፖለቲከኛ ቴዎድሮስ? ይሄንን ነገር እንግዲህ የሰሩት ሰዎች በበለጠ ቢመልሱልሽ ጥሩ ነበር። ነገር ግን እንደማንኛውም ሰው መንገድ ላይ ሲሸጥ አይቻለሁ።
ሰው ደግሞ ፍቅሩን የሚገልጽበትና አክብሮቱን የሚገልጽበት የራሱ መንገድ አለ። ስለዚህ የሰውን ስሜትም መጋፋት ስላልሆነ ለምን አላስፈቀዱኝም ብዬ አልተቆጣኋቸውም። ምክንያቱም ስሜታቸውና ፍቅራቸውንም ነገር ነው እንደዛ ያደረጉት። እንደገናም ዘፋኝ መሆኔንም ደግሞ ሰው ነግሯቸው አይደለም ያውቁት፣ አይዘነኩትም፣ ያውቁታል። እና ከዛ በተረፈ ለምሳሌ አሁን ቲሸርቶችም ላይ ያለው የራሴ ምስል በነገራችን ላይ ውጭ ሀገር አንድ ጊዜ ማጫወቻለሁ። እንደ ልብስ ካምፓኒ አለኝ። ግን ያው ፈቃዱ ነው ስጄን ትላለው እንጂ እኔ ዜማዬንም በቅጡ መሰብሰብ ስላልቻልኩ ቢዝነስ ለመስራት ከባድ ነው፣ ዝም ብሎ ነው ያለውና እዚህ ጋርም ያሉ ሰዎች ይሄን ተሰርተው የሚጠቀሙትም በተከፈተው ነገር ነው የሚጠቀሙት። ገዝተው የሚለብሱት ደግሞ የወዴታቸው ነው። ስለዚህ ሁሉንም ጥሩ አስበዋል። መልካም ነው። በቅንነት ካይሹ መጥፎ ነገር የለም። በሚፈልገው ጊዜ ደግሞ ቢሆን አስተካክለዋል። ፖለቲከኛ ነህ ወይ ብዬ ነበር። አውቄ ዘለልኩብሽ መሰለሽ። እኔ ፖለቲከኛ ነኝም ብልኮ መሆን አልችልም። ምክንያቱም መጀመሪያ ዘፋኝ ነኝ። እኔ ዘፋኝ በመሆኔ እስካሁን ዘፈን እንደምሰራ ነው ማቀው እና በዛ ስሜት ነው መረዳው ይሄን ነገር። ቴዲን እስቲ መንገድ ላይ ሰው ምንድነው ቴዲ ብታያቸው እኮ ዘፋኝ ነው ማለት አይደል? አንድ መቼም በሌላ መንገድ ደግሞ ነው አንድ ኪነ ጥበብ ሰው በጥበቡ ባጠገቡ ያለውን ኢፍትሃዊ የሆነ ነገር ወይንም የተደሰተበትን ያዘነበትን ማህበረሰቡንም ላይ ያየውን እጸጽም ሆነ ጥሩ ነገር በኪነ ጥበቡ መግለጽ ያለ ነገር ነው። እንደዛ ብቻ ነው ወይ አንተ ሙዚቃ ልልህ ብዬ ነው። እንግዲህ ማንም ሰው ማንንም ጃጅ ማድረግ ግን የራሴን መብት እንደምጠብቅ የሰውን መብት ጠብቃለሁ። ግን የጥበብ ሰው ቢሆን የሚመረጠው ቢሆንም ደግሞ ሙሉ የሚሆነው መጀመሪያ በቀናነት ውስጥ ነው ጥበብ የሚወጣው ሙሉም የሚሆነው። ምክንያቱም እግዚአብሔር ይሄን ሰማይና ምድር ተፈጥሮ የሚገዛበት ትልቁ ምስጢር ፍቅርና ቀና መሐሪ መሆኑ ነው። ስለዚህ አንድ የጥበብ ሰው ቀና በመሆን ውስጥ ሆኖ ደግሞ የሚሰማውን ጥሩ ነገር ጥሩ ሲል የሚሰማውን ጥሩ ያልሆነ ነገር ጥሩ አይደለም ሲል ጥሩ ይመስለኛል። ያንንም ሲል ደግሞ ሁሉ ጊዜም ጥበብ እንደመሆኑ ጥበብ የተሞላ ደግሞ መሆን አለበት። ስሜት ብቻ ደግሞ መሆን የለበትም። ከዛ አንፃር ነው ማየውና የኔም የስሜቴን የምገልጽበት መንገድ አንድ የአእምሮ ነፃነቴን በመጠቀም፣ ሁለት እኔ ስጦታው የተሰጠኝ ከየተሰጠች ከላይ ያላለም ሁሉም የተሰጠው ከላይ ነው። የተሰጠሽ ከላይ የሆነውን ካመንሽ የተሰጠሽን መልቀቅ እና በእኛ አቅም ብዙም ይሆንና ይመስለናል እንጂ በእኛ አቅም ብቻ አይደለም። በእግዚአብሔር መልካም ፍቃድና በእግዚአብሔር አቅም ነው። ሙዚቃ ከፍተኛ ኃይል አለው። አንድ ጊዜ ወይዘሮ ንጋቱ አከልካይ ዲብ ይነዳል አሉ። ሙዚቃ በጣም ኃይል አለው። ድብን አሳነሱት፣ ትንሽ ድብን አሳነሱት። ዲብ ኤቨረስትን ቢያውቁ ኖሮ እንደዛ ይሉ ነበር። ዲብ ይነዳል አሉ። ብቻ ለማንኛውም ያንተ ሙዚቃ አላማው ምንድነው? ለምንድነው የምትጠቀምበት ሙዚቃህን? ገንዘብ ለማግኘት አንድ ነገር ነው፣ ሰው ለማስደሰት ይሄም ሌላ ነገር ነው። ከዛ ያለፈ ደግሞ ራስህን ለመግለጽ፣ ለማስተማር፣ ሐሳብ ለማካፈል። እንግዲህ ከላይም እንደተጠቀስኩት መጀመሪያ ሙዚቀኛ የሆንኩት ሙዚቃን ስለምወድ ነው። ሰው አስተምራለሁ፣ ሰው እንቀርጻለሁ፣ እንዲህ አይነት መልእክት አስተላልፋለሁ ብሎ አይደለም ሰው መጀመሪያ ሙዚቀኛ የሚሆነው። የሙዚቃ ስሜትና የሙዚቃ ተሰጥኦ ውስጡ ስላለ ያን ጩኸት ወደዛ ይመራዋል። በዛ ውስጥ ደግሞ የሚወደውን ነገር ሲሰራ እሱ የማህበረ